ሰላም ጤና ይስጥልን። እንዴት ናችሁ? ሰላም ናችሁ ወይ? እኔ ፈዛን ፋስት ብሮከር ነኝ። ዛሬ ደግሞ ይዤላችሁ የመጣው የሚከራይ ቤት እጅግ የሚያምር በሚገርም ኮምፓውንድ ውስጥ የሚገኝ 500 ካሬ G+1 ይዤላችሁ መጥቻለሁ። እንደገባ ነው ይሄን ይመስላል። ግቢው በጣም የሚያምር 3 መኪና የሚያስቆም ጋርደን ያለው ቆንጆ ቤት ነው። ይሄ እንደምታዩት በጣም የሚያምር ነው። ወደ ዋና ቤት እንግባ። ክብራና ክብራን የቲክቶክ ቤተሰቦች ይሄን ቤት ማግኘት ይፈልጋሉ? ይደውሉልኝ። ሌላ እየገባ ነው የምንገኘው። ይሄ እየገባን ሳሎን ነው የምናገኘው። ሳሎኑ ትልቅ ፈረስ ያዝጋልባል የተባለለት ቤት ነው። ይሄ ቤት ይሄንን ይመስላል። ሳሎኑ በጣም ቆንጆ ነው። ሰፊ ሌጀሪ ቤት። በዚህ ጋር ደግሞ ኪችን ያለው ሲሆን በጣም የሚያምር ነው። ኑ ይሄ ዋናው ኪችን ነው። የራሱ ስቶር ያለው ሰፊ ድልቅቅ ያለ ቤት ነው። እንደምታዩት በጣም የሚያምር ቤት ይሄን ይመስላል። ሌላው እንደገባ ነው ይሄንን ይመስላል። ሳሎኑን አይተን ጨርሰናል። እዚህ ጋር የእንግዳ እጅ መታጠቢያ አለው። እዚች ጋር ደግሞ የእንግዳ ማረፊያ አንድ መኝታ ቤት ራሱ ቁም ሳጥን ያለው ሰፊ ሆነ ቤት ነው። ይሄንን ይመስላል። ሌላኛው ወደ ላይ ስንወጣ ነው፣ ተከተሉኝ። ደረጃው ሰፊ ነው። እንደፈለጋችሁ የሚያርፍበት ትልቅ ሰው መውጣት የሚችል እንዲሁ ፋሚሊ ሩም ነው። ይሄ ኮሪደሩ ፋሚሊ ሩም መሆን ይችላል። እንደገባ ነው ምንድነው የምናገኘው? ዋናው መኝታ ቤት ማስተር ቤድሩም ነው የምናገኘው። ዋናው ማስተር ቤድሩሙ ይሄንን ይመስላል። ስፋቱ ድርቅቅ ያለ ፋፍርሽ ያለ በሚገርም የተሰራ ቤት ነው። ለማን የሚስማማ ይሄ ድሬሲንጉ ነው። ድሬሲንጉ ይሄንን ይመስላል። እንደምታዩት በሚገርም ማቴሪያል የተሰራ 6 መኝታ ቤቶች ያለውና እኒው መታጠቢያው እዚህ ውስጥ ነው የሚገኘው። መታጠቢያው ይሄንን ይመስላል። ይሄ ስፋቱ ድልቅቅ ያለ ቤት ነው። ክብራና ክብራን የቲክቶክ ቤተሰቦች እኔ ወሰን ፋስት ብሮከር ዛሬ ደግሞ ይዤላችሁ የመጣው ይሄንን የመሰለ ቤት ነው። ተጨማሪ 6 መኝታ ቤቶች አሉ። እንደምታዩት ተጨማሪ ይሄን የመሰሉት ቤቶች ናቸው። በዚህ በኩል ደግሞ ለልጆች መኝታ ቤት ራሱ ሻወር፣ ሽንት ቤት ያለው 5 መኝታ ቤቶች ነው የሚገኙት። እዚህ ጋር ራሳቸው ቁም ሳጥን ያለውና መታጠቢያ ቤት ያለው ይሄን የመሰለ ቤት ነው። በዚች ጋር ይሄም አንድ መኝታ አለ። እዚች ጋርም አንድ መኝታ፣ እዚች ጋርም አንድ መኝታ። ኮመን ሻወር፣ ሽንት ቤት መኝታ ቤቶቹ ሁሉም ቁም ሳጥን የራሳቸው ያላቸው ሲሆን ይሄንን ይመስላል። ክብራና ክብራን የቲክቶክ ቤተሰቦች ስልክ ቁጥራችን 0912060072 እንደውም